መሰራት ይችላል። ሽሮ ውሃ ተክ 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 ይልና ከዛ በኋላ ዘይት ባናቱ ጨው ባናቱ ትጨምሩበታላችሁ፣ ትበሉታላችሁ። ስኳር አሁን ለምሳሌ ስኳር በጣም አስፈላጊ ነገር ነው። እናንተ ወላድ ሆናችሁ ማለት ነው። ለምን እዚህ ጋር ሻይ ቡና ቢጠፋ ሻይ መጠጣት አለባችሁ ለጡታችሁ ማለት ነው። እና የዚህ መግዣ እንኳን ብር ይጠፋል። ምን ልላችሁ ነው? ለውጥ የለሽም። ለምንድን ነው ለውጥ የሌለሽ ብለው ኮሜንት ሰጠችኛለሁ። ኮሜንት ብቻ አይደለም በቪዲዮ ላይ ያወራችሁና ምን ልልሽ ነው? እኔ ስኖር የነበርኩት ለቤተሰቦቼ ነው። ቤተሰቦቼን በወቅቱ አግሻለሁ። በቃ የሚፈልጉትን ነገር ከዚህ አገር የበለጠ ኑሮ ኖረዋል። ስመለስ ግን አባቴን አላገኘሁትም። ግን ሁሉ ነገር ሆኖ አባቴን ተደስቶብኝ ነው። እኔ ግን ባላገኘሁም ማለት ብሬን ምልክል አባቴ ነው ምናምን። ስለዚህ ያ ነገር ይጸጽተኝ ነበር። እንኳን በሉት፣ እንኳን አጠፉት፣ እንኳን አደረጉበት፣ እንኳን ተደሰቱበት። ተባሻረ እኔ ኢትዮጵያ ውስጥ ስመጣ አባቴን አላገኘሁትም። እኔ መጣሁ፣ ተቀመጥኩ። እንደ ሰው እንደሚኖረው እየኖርኩ ነው። አራበኝም አልጠማኝም። ገባሻ? ስለዚህ እኔ ኖርኩት አረብ ሀገር ሆኜ ለቤተሰቦቼ ነው። ለኔ አልኖርኩም። ለኔ የምኖረው ግን አሁን ግን እየኖርኩ ነው። በጣም እየኖርኩ ነው። ለልጆቼም ለኔም ለቤተሰቤም እኖራለሁ ገና ማለት ነው። ገና ልጅ ነኝ አሁን። ስለዚህ እድሜ ካለ እንኖራለን። ማንኛውም ነገር ሰው የደረሰበት እንደርሳለን። ለማንኛውም ማለት ነው ልላችሁ የፈለኩት አረብ ሀገር ሄዳ እንዴት ትለምናለች? አረብ ሀገር ሄደ ሰው እኮ ለለውጥ ነው። ሀረግ ላይ ለውጥ አላገኘንም። በነገራችን ላይ ከኒ ስንት ዓመት 10 8 9 ዓመት የቆዩ ሰዎች እኮ ምናልባት ሚዲያ ላይ ስለማታዩቸው ነው እንጂ ከኔ የባሰ ኑሮ የሚኖሩ ሰው አታውቁም። ታውቃላችሁ? ከኔ የባሰ ኑሮ የሚኖሩ ሚዲያ ላይ ያልወጡ በጣም ብዙ ስደተኛ አለ። ይሄንን ማወቅ አለባችሁ። ስለዚህ የኔ ኑሮ ደግሞ ሊያስከፋችሁ እንትን ሊላችሁ እንትን አይደል? ለምዶ ታውቃላችሁ? ያደጋችሁት እዚሁ ገጠር ነው። በቃ ወይ ሰላም ለእናንተ ይሁን። እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ አንዳንድ ኮሜንት የሰጣችሁ ሰዎች አላችሁ። ስለዚህ ኮሜንታችሁን ዛሬ መልስ የምትጠብቁ ሰዎች ስላላችሁ ኮሜንት መልስ እንሰጣለን ማለት ነው። እንግዲህ ተመልካቾች በመጀመሪያ ለምን ትለምኛለሽ አንቺ ለማይነሽ ምናምን ላላችሁኝ ልመና እኔ ብቻ ሳልሆን የምለምነው በጣም ብዙ ሰው ባለ ሀብቶቹ ራሱ ይለምናሉ። በልመና መሰለኝ ሁሉም ሰው ሀብታም የሚሆነው ሚዲያ ላይ መጣ ሰው ሁሉ ለማኝ ነው። ይሄንን ማወቅ አለባችሁ። አንድ አበባ ባልክ ቁጥር እየለመንክ መሆኑን ማወቅ አለብህ። አንድ ጋላክሲ አንድ ምን የሚባለው ሁሉ ምንድናቸው? ልመናዎች ናቸው። ገባችሁ? ሰው ሰፖርት ሲያረጋችሁ እኮ ነው እናንተ እየለመናችሁት የሚጠራቀሙ አይደል እንዴ? እኔ በግልጽ ስለተናገርኩ ነው። እኔ በግልጽ ስም ጠርቼ ይሄን አድርጉልኝ ስላልኩ ነው። ለማኝ የምትሉ እንዴ ናትና፣ ለምናችሁም እኮ ላይሳካ ይችላል ውዶችዬ። ለምናችሁም እኮ ላይሳካ ይችላል። ገባችሁ አይደል? ስለዚህ ልመና ደህና ነው። ምንም ኖርማል እኮ ነው ውዶች። ቢኖር ብታጡ እኮ ነው ምን ለምኑታ። ካላችሁ እኮ አትለምኑ። ብር ስለሌለኝ ነው የለመንኳችሁ አይደል? ተው እንጂ ውዶች፣ ተው እንጂ የምር ተው። በዛ ላይ ደግሞ እኔ ታውቃላችሁ ዝምቤንሽ እያልኩ ነው የምኖረው። አያችሁታ? ዝምቡ ራሱ ቪዲዮ ላይ ሆኜ አያፍርም፣ ይመጣል። እና ለማንኛውም ግን ተው እፉ ነው ክብሪቱን ይዘሽልኝ ነው የሚጣ። ለማንኛውም ግን እኔ እንጃ እኔ ላፍርበት እንትን አይደለም። በዛ ላይ ደግሞ ግቢ ሲያስጠላ ለምንድን ነው አትክልት ማተኪው ምናምን ላላችሁኝ ኮሜንት ላድርግላችሁ። እሱ ደግሞ አሁን ላይ በነገራችሁ ላይ አሁን ላይ እኛ አካባቢ ውሃ የሚባል የለም። ውሃ መስኮቱ ላይ አለች። ክብሪቱን ይዘሽ ነው ለቤብ ሾፉ እንዳረግበት መስኮቱ ላይ እና ውሃ የሚባል ለመጠጣችን ራሱ የለም። አንድ ጀሪካ 25 ብርና 30 ብር በጋሪ እያስቀዳን ያለነው። ስለዚህ እንኳን ላትክልት ማለት ነው እንኳን የልጆችን ልብስ ራሱ በአሁኑ ሰዓት 15 ቀን ምናምን ሆኖታል። ውሃ ተዘግቶብን ውሃ የለችም። በዚሁ አጋጣሚ ውሃ እንደሌለች ልንገራችሁ።
ውሃ የለችም። ስለዚህ ለአትክልት የሚሆን እንትን የለንም አቅም የለኝም እንጂ እና እቺ ቴሌቪዥን ራሱ ስንት ብር እንደገባች አጠይቁ። በነገራችን ላይ 32 ኢንች ነበረኝ እሱ ተቃጥሎ አሁን እቺኛው 24 ናት ያለችው ማለት ነው። እቺኛው ለልጆች ብለን የተቀመጠች ነበረች። አሁን በሷ ያየው ነው። በነገራችን ላይ እኔ አይለኝም ለምን ተቃጠለ በጣም ስላነሰሽ ነው መሰለኝ። ልክ እኔ በስልኬ ባይ ይሻለኛል በዚህ በቴሌቪዥን ከማይ ማለት ነው። ግን ልጆቹ ስለሚፈልጉ ማየት ስለሚፈልጉ ብቻ ለልጆቹ አስቀምጠንላቸዋል። እና ምን ልላችሁ ነው ውዶችዬ፣ ወደ ማጠቃለያው ስገባላችሁ ቤት ያለው መኪና ያለው ብዙ ነገር ያለው ብር ከ1 ሚሊዮን እስከ 2 3 4 ሚሊዮን ብር ያለ ሰው እኮ ጌም እየተጫወተ ነው። በአንድ ጌም 8 ሚሊዮን 9 ሚሊዮን እስከ 10 ሚሊዮን ብር የሚያገኝ ሰው ታውቃላችሁ። ይሄን ታውቃላችሁ ስለ ቲክቶክ ማለት ነው። እና ጊፍተሮች ዞሮ ዞሮ ግን ከዩቲዩብ እንደውም እዛ ላይ ሳያዋጣ አይቀርም። ዩቲዩብ ላይ አያችሁ፣ እኔ ልማዴ ፌስቡክ ላይ ነው። ታዋቂነቴ እኔ ፌስቡክ ላይ ስለሆነ የሚገርማችሁ ነገር ጠዋት ተነስቼ መጀመሪያ የማየው ፌስቡክ ነው። ለምን እንደሆነ አላውቅም። ምን ተለቀቀ ምን ታየ ብዬ የማየው ፌስቡክ ላይ ነው። አሁን ዩቲዩብ ብር እንደሚከፍለኝ አውቃለሁ። ከሰራው ቪዲዮ ከሰራው እንደሚከፍለኝ አውቃለሁ። ምንም በቃ ምንም ከፈለገኝ እሰራለሁ። ምንም አይመስለኝም። ለምን እንደሆነ አላውቅም። ግን ፌስቡክ ላይ ማየት ደስ ነው የሚለኝ በነፃ ማለት ነው። ቲክቶክ አሁን እንደውም ቲክቶክ ላይ ትንሽ እያየሁ ነው። ስለዚህ ግን ቲክቶክ በጣም ያዋጣል። ስለዚህ አንድ የምመክራችሁ ነገር ቢኖር ለዩቲዩብ ሰርታችሁ ሞኔታይዝ አልሆን ያላችሁ ሰዎች ካላችሁ ግን እውነት ለመናገር ቲክቶክ ብትጀምሩ ባይነኝ ነኝ እንደራሴ። ለምን እንደው ታውቃላችሁ ብዙ ሰው የተለወጠው ቲክቶክ ላይ ነው። ይመጣሉ ከ100,000 በላይ የሆኑ ሰዎች እንዳለ ፏ ዝንጥ ብለው ቶሎ ብለው ቤታቸው እንዴት እንደሚያምር መኪናቸውን ይዛሉ ምናምን እና ብር እንደዚህ ነው ያላችሁ እንደዚህ ማለት ነው። ስለዚህ ምን ልላችሁ ነው ያልተሳካላችሁ ሰዎች ካላችሁ በዩቲዩብ ምን ታረጋላችሁ መሰለኝ? ቀጥ ብላችሁ ወደ ቲክቶክ ዓለም ግቡ። አዎ እሱ ሳያዋጣ አይቀርም። እኔም አሁን ይሄን እርግፍ አድርጌ ትቼ ቲክቶክ ላይ ልመጣ ከዛ መለመን አንድ አበባ አንድ እንትን አንድ ምናምን እያልኩ እሱ ማጠራቀም ነው እንግዲህ ከዚህ በኋላ ሙሉ። በዛ ላይ ደግሞ ምን ልላችሁ ነው አብዛኞቻችሁ የገጠር ልጆች ናችሁ ስደት ላይ ያላችሁ። አብዛኛው 100% የገጠር ሰው ነው ከገጠር ሄዶ ማለት ነውና ገጠር ሄዳችሁ አረብ ሀገር ሄዳችሁ ከመጣችሁ በኋላ ነው ህይወት የሚቀየረው አይደል? አረብ ሀገር ሄዳ መጣ አንዷ ምን አለችኝ ቲክቶክ ላይ የእውነት በጣም የገረመኝ ነገር ከሊያ ንግግር የሷ በለጠብኝ። ኩዌት ሄዳ ምንም አልተለወጠችም። ሰው የሚሰደደው ለለውጥ ነው አለች። ሰው የሚሰደደው ለለውጥ ነው። እሷ ግን ተመልሳ ኩዌት ገጠር ገባች አለች። ተወልጄ ያደግኩት እዚህ ነው ምናምን አረብ ሀገር የሄድኩት በሕፃን ሆኜ ነው ምንም ነፍስ አላውቅ። ስለዚህ ብር በዛ ሰዓት እንዲረጭቻለሁ። እኔ ብር ሆነን ለመናገር ጥቅም ይኑሮ አይኑሮ አላውቅም። አሁን ከወለድኩ በኋላ ነው ጥቅምነቱና ጉዳቱን ያወቅኩት ማለት። ለምን ኃላፊነት ሲሰማኝ የሆነ ነገር መግዛት ግዴታ ስላለብኝ ለልጆቼ ማረግ